አንድ ሰው በህይወቱ ተስፋ ቆርጦ ነበር። ስራው አልሳካ አለው፣ ትዳሩ ፈረሰ፣ በቃ ሁሉ ነገር ጨለመበት። ፈጣሪን አንድ ምልክት ስጠኝ ብሎ ጸለየ። በህልሙ ወደ አንድ ትልቅ ጫካ ሲሄድ አየ። ፈጣሪ እንዲህ አለው፣ ልጄ እዚህ የምታያቸው ሁለቱ ተክሎች ተመልከት። ፈረን የተባለው ተክል እና ቀርከሃን ሁለቱንም ዘሮች በአንድ ቀን የዘሯቸው። በመጀመሪያው ዓመት ፈረኑ በፍጥነት በቀለና መሬቱን በለምለም ቅጠሎቹ ሸፈነ። ቀርከሃው ግን ምንም እንቅስቃሴ አላሳየም። በሁለተኛው፣ በሶስተኛው፣ በአራተኛው ዓመትም ፈረኑ እያበበ እየደመቀ ሄደ። ከቀርከሃው ዘር ግን ምንም የሚወጣ ነገር አልነበረም። በአምስተኛው ዓመት ግን በድንገት አንድ ትንሽ የቀርከሃ ተክል ከመሬት ወጣች። በ6 ወር ውስጥም 30 ሜትር ያህል ርዝመት ጫካውን አጥለቀለቀችው። ሰውየውም ተገርሞ ታዲያ ከቀርከሃው 5 ዓመት ሙሉ ምን ያደርግ ነበር ሲል ጠየቀው። ፈጣሪም እንዲህ ሲል መለሰለት፣ 5 ዓመት ሙሉ ቀርከሃው ስሮቹን ወደ መሬት ውስጥ እያጠነከረ ነበር። ያን ያህል ቁመት ለመሸከም ጠንካራ መሰረት ያስፈልግ ነበር። ዝግጅቱ ለዚያ ነው እንጂ ዝምታው ለሽንፈት አልነበረም። አንዳንድ ጊዜ የምትፈልገው ነገር እስኪመጣ የምትጠብቀው ጊዜ የሽንፈት ጊዜ አይደለም። ፈጣሪ አንተን ለትልቅ ከፍታ እያዘጋጀ። ትላልቅ ነገሮች ትልቅ ዝግጅት፣ ጠንካራ መሰረት ይፈልጋሉ። ዛሬ ሌሎች ሰዎች ከአንተ ቀድመው የደረሱ የከበሩ እንዲሁም የተሳካላቸው ሊመስል ይችላል። አንተ ግን እስካሁን መሬት ውስጥ ያለህ ሊመስል ይችላል። አትሳሳት። አንተ ዝም ብለህ አልቆምክም፣ ስሮችህ እያጠነከርክ እንጂ። ያልተመለሰ ጸሎት ለዝግጅት ነው። የዘገየ ስኬት ለትልቅ ከፍታ ነው። የአንተ ቀን ሲመታ እንደ ቀርከሃው በአጭር ጊዜ ውስጥ ዓለምን ታስደንቃለህ። እስከዚያው ግን ስሮችህን በማጠንከር አታቁም። ተስፋ አትቁረጥ። አንተ ዛሬ ስርህ እየጠነከረ ነው ወይስ ተስፋ ቆርጠሃል? Those in favor, and if we don't meet before I leave, I hope I'll see you later. Once I was 20 years old, my story got told. I was writing about everything I saw.